አንድ ሰው እምነቱን ለማስለቀቅ ምን ያህል ገንዘብ ብትሰጡት የሚቀበል ይመስላችኋል? 1,000,000 ወይስ ስልጣን? በታሪክ ውስጥ አንድ ሰው ነበር። የሮም ንጉሥ ወይም ቄሳር እንዲህ አለው፣ እምነትህን ልቀቅ እና የክርስትናን ሃይማኖት ተቀበል፣ እኔ ደግሞ ግማሽ መንግስቴንና ንብረቴን እከፍልሃለሁ አለው። ይህ ሰው ግን በሰንሰለት ታስሮ በረሃብ ተጎሳቅሎ ሳለ ንጉሡን ቀና ብሎ አየና ሳቀበት። ግማሽ መንግስትህን ቀርቶ ሙሉ መንግስትህን ብትሰጠኝ፣ የአረቦቹን እና የሌላውንም ዓለም ንብረት ብትጨምርልኝ፣ ለዓይን ጥቅሻ ያህል እንኳ እምነቴን አልቀይርም። ንጉሡ በንዴት አበደ። እገልሃለሁ አለው። እሱም መግደል ትችላለህ፣ እኔ ግን አልቀየርም አለው። ይህ ሰው ማን ነው? ይህ የአብዱላህ ኢብን ሁዘይፋ አሰህሚ ረዲየላሁ አንሁ ታሪክ ነው። የሁለት ንጉሶችን ኩራት የሰበረ ጀግና። ታሪኩ የሚጀምረው መዲና ውስጥ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም መሪዎች ደብዳቤ መላክ ፈለጉ። ለፋርሱ ንጉሥ ደብዳቤውን ማን ያድርስ ብለው ጠየቁ። ይህ ጉዞ ወደ ሞት መሄድ ማለት እንደሆነ ሁሉም ያውቅ ነበር። አብዱላህ ኢብን ሁዘይፋ እኔ ያለው አለ። አብዱላህ ረጅሙን መንገድ አቋርጦ የፋርስ ቤተ መንግሥት ደረሰ። የፋርሱ ንጉሥ ትዕቢተኛ ነበር። ደብዳቤውን ተቀበለ። አስተርጓሚው ሲያነብለት ከአላህ መልእክተኛ ከሙሐመድ ወደ ፋርስ መሪ የሚለው ሲሰማ ተቆጣ። እንዴት ስሙን ከኔ ስም ያስቀድማል? እሱ እኮ የኔ ባሪያ ነው ብሎ ጮኸ። ደብዳቤውን ተቀብሎ በርዴት ቀደደው። አብዱላህንም አባረረው። አብዱላህ ወደ መዲና ተመልሶ የሆነውን ለነቢዩ ሰለላሁ ዐለይሂ ወሰለም ነገራቸው። ነቢዩም ረጋ ብለው አንድ አረፍተ ነገር ተናገሩ። ደብዳቤን እንደቀደደው አላህም መንግሥቱን ይቅደደው። ብዙም ሳይቆይ የፋርስ ንጉሥ በገዛ ልጁ ተገደለ። መንግሥቱም ፈራረሰ። አብዱላህ የነቢዩን ተአምር ባይኑ አየ። ነገር ግን ዋናው ፈተና ገና ከፊት ለፊቱ ነው። ዘመኑ የዑመር ኢብን አልኸጣብ ረዲየላሁ አንሁ ዘመን ነው። ሙስሊሞች ከሮማውያን ጋር ጦርነት ገጠሙ። በዚህ ጦርነት አብዱላህ እና ሌሎች ሙስሊሞች ተማረኩ። የሮም ወታደሮች ይህ እኮ የሙሐመድ የቅርብ ባልደረባ ነው ብለው ለአውሮፓው ንጉሥ ወይም ቄሳር ነገሩት። ንጉሡም አምጡት ልፈትነው እፈልጋለሁ አለ። አብዱላህ በንጉሡ ፊት ቀረበ። ንጉሡ በመጀመሪያ በገንዘብ ሊደልለው ሞከረ፣ አልተሳካም። ቀጥሎ በስልጣን ሞከረ፣ አልተሳካም። ንጉሡ ተበሳጨ፣ ወታደሮቹን ጠራ። የሰውን ስቀሉት አለ። ሰቀሉት። ቀስት ያዙ፣ ትእዛዝ ሰጠ። እጁ አጠገብና እግሩ አጠገብ እስኪደነግጥ ድረስ ተኩሱበት አለ። ወታደሮቹ ወረወሩ። ቀስቶች በጆሮውና በእግሩ ስር ሹልል እያሉ አለፉ። አብዱላህ ግን ንቅንቅ አላለም። አይኑ ላይ ፍርሃት የለም። ንጉሡ አስወረደው። ሌላ ጨካኝ ዕቅድ አወጣ። ንጉሡ አንድ ትልቅ የነሐስ ድስት አዘዘ። ዘይት ተሞልቶ እንዲንተከተክ አደረገ። ሙቀቱ ከርቀት ፊት ያቃጥላል። ንጉሡ አብዱላህን አስመጣና እንዲህ አለው፣ አሁን ካልከዳ እዚህ ውስጥ ጨምረሃለሁ አለው። አብዱላህ ዝም አለ። ንጉሡ ሌላ ሙስሊም እስረኛ አስመጣ። በፈላው ዘይት ውስጥ እንዲጨምሩ ታዘዘ። ወታደሮቹ ወረወሩት። ለአፍታ ጩኸት። ከዚያም ስጋው ከአጥንቱ እስኪላቀቅ ድረስ ቀለጠ። አጥንቱ ተንሳፈፈ። አብዱላህ ይህን እያየ ነው። ንጉሡ ወደ አብዱላህ ዞረ። አንተንም እንደሱ ነው የማደርግህ፣ ተመለስ አለው። አብዱላህ አሻፈረኝ አለ። ወታደሮቹ
አብዱላህን አንጠለጠሉት። ወደ ድስቱ ሊጨምሩት ሲሉ የአብዱላህ አይኖች እንባ አወረዱ። አለቀሰ። ንጉሡ ተደሰተ። ፈራ። መልሱት አለ። ለምን አለቀስክ? ሕይወትን ወደድክ አይደል? አለው። አብዱላህ እንባውን እየጠረገ አስደናቂ መልስ ሰጠ። የሮም ንጉሥ ሆይ፣ ለምን እንዳለቀስኩ ታውቃለህ? የፈራ መስሎ ከሆነ ተሳስተሃል። ያለቀስኩት ስለ እኔ ነፍስ ነው። ዛሬ ያለኝ አንዲት ነፍስ ናት። አሁን እዚህ ውስጥ ገብታ ትሞታለች። እኔ የተመኘሁት ግን በሰውነቴ ላይ ባሉት ፀጉሮች ልክ ነፍስ ኖሮኝ ሁሉም ለአላህ ብለው በዚህ የፈላ ውሃ ውስጥ በተቀጡ ነበር ብዬ ነው። ንጉሡ ደነገጠ። በሕይወቱ እንደዚህ አይነት ጽናት አይቶ አያውቅም። ይህ ሰው ማሸነፍ እንደማይችል አወቀ። ንጉሡ ለዚህ ጀግና ክብር መስጠት ፈለገ። እንዲህ አለው፣ አብዱላህ ሆይ አንድ ነገር አድርግልህ። ግንባሬን ሳመኝና እለቅሃለሁ አለው። አብዱላህ አሰበ። የአንድን ሙሽሪክ ንጉሥ ራስ መሳም ለሙስሊሞች በጣም ከባድ ነው። ነገር ግን አብዱላህ ብልህ ነው። እንዲህ አለው፣ እኔን ብቻ ሳይሆን ሁሉንም ሙስሊሞች እስረኞች የምትለቅ ከሆነ እስማማለሁ። ንጉሡ ተስማማ። ሁሉንም እለቃለሁ አለ። አብዱላህ ወደ ንጉሡ ጠጋ አለ። የንጉሡን ግንባር ሳመ። ንጉሡ ቃሉን ጠበቀ። 80 የሚሆኑ ሙስሊም እስረኞችን ፈታለት። አብዱላህ 80 ነፍሶችን አድኖ በክብር ወደ መዲና ተመለሰ። አብዱላህ መዲና ሲደርስ ወሬው ቀድሞ ደርሶ ነበር። ኻሊፋው ዑመር ኢብን አልኸጣብ ረዲየላሁ አንሁ በደስታ ተቀበሉት። ዑመር ለሕዝቡ እንዲህ አሉ፣ በማንኛውም ሙስሊም ላይ የአብዱላህ ኢብን ሁዘይፋን ራስ ሊስም ግዴታ አለበት። እኔም እጀምራለሁ ብለው ግንባሩን ሳሙት። ተመልከቱ፣ የሮም ንጉሥ ራስ በመሳሙ የሙስሊሞች መሪ የሆኑት ዑመር ኢብን አልኸጣብ ረዲየላሁ አንሁ ራሱን ሳሙለት። አብዱላህ ኢብን ሁዘይፋ አሳሚ ገንዘብ ያልገዛው የፈላ ዘይት ያላሸነፈው እውነተኛ ጀግና። ከዚህ ታሪክ ምን እንማራለን? ጽናት ዋጋው ምን ያህል ውድ እንደሆነ አያችሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ለወዳጅ ሼር በማድረግ ታሪኩን አስተላልፉ። በኮሜንት ላይ ቀጣይ የማንን ታሪክ መስማት እንደምትፈልጉ ጻፉልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።